የዮሐንስ ራእይ መጽሐፍ ምዕራፍ 5 ላይ የእግዚአብሔርን ቃል አነባለሁ። መንፈሴ ላይ ያለው ቃል ይሄ ስለሆነ ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል። ከቁጥር 1 ጀምሮ እንዲያነባለሁ። በዙፋኑም ላይ በተቀመጠው በቀኝ እጁም ላይ በውስጥና በኋላ የተጻፈበትን በሰባትም ማኅተም የተዘጋውን መጽሐፍ አየው። ብርቱ መልአክ መጽሐፍን ይዘረጋ ዘንድ ማኅተሞችንም ይፈታ ዘንድ የሚገባው ማን ነው ብለው በታላቅ ድምፅ ሲያውጅ አየው። በሰማይ ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፍን ሊዘረጋ ወይንም ሊመለከተው ማንም አልተቻለውም። መጽሐፍን ሊዘረጋ ወይንም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። በደንብ ያዙልኝ። ከሽማግሌዎቹ አንዱ በአታልቅስ ዋው! እንዲህ የሚያጽናና ትንቢታዊ አዋጅ ዛሬ በመካከላችሁ ያልፋል። አረ ጩሁና አሜን በሉ አንድ ጊዜ። ከሽማግሌዎቹም አንዱ አታልቅስ። የነቢያት ጉባኤ ስትመጡ ይሄን ትሰማላችሁ። እያለቀስክ እያየ እንዲህ ይላል፣ አታልቅስ። አቤት 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 አቤት። አጆም ክራዲያናስ አልቫኒያ ከሽማግሌዎቹ አንዱ ከዛስ አታልቅስ። ምንድነው ችግሩ? እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፍን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ዛሬ ብሎሃል በሚል ስብከት ነው የምሰብካችሁ። ምን ብሎሃል? አታልቅስ። ይኸው ጌታ ብሎሃል። ምን ካልከኝ አታልቅስ። ባይዘዌ ዮሐንስ ያስለቀሰው የአንድ ግለሰብ የአንድ ከተማ ትውልድ ብቻ እንዳይመስልህ የኔሽን ነው። ነገርየው በጣም ጥልቀት ያለው እውነት ነው ያስለቀሰው። በደንብ ስሙኝ። መልእክቴ ይሄ ነው። ተፈቷልና አታልቅስ። እደግማለሁ፣ ያ ጉዳይ ተፈቷልና አታልቅሽ። ከእግዚአብሔር ዘንድ የመጣ ድምፅ ይሄ ነው። እግዚአብሔር ፈቶታልና አታልቅስ። የይሁዳ አንበሳ ኢየሱስ ችሎታልና አታልቅሽ። ኢየሱስ ተነስቷል፣ አታልቅሽ። አንድ መጽሐፍ አየው አለ። በውጭውም በውስጡም የተጻፈው መጽሐፍ አየው። ነገርየው ግን በሰባት ማኅተም ተዘግተው ተመለከትኳል። ከዚህም የተነሳ ወደ ግራም ወደ ኋላም ወደ ፊትም ወደ ቀኝም ወደ ግራም ዞሬ ስመለከት መጽሐፉን ደፍረው የሚፈታ ሰው ግን አልተገኘም። ዮሐንስ ምንድነው ችግሩ እያስለቀሰ ካልከው፣ መልአኩም ጋር ይሄንን መጽሐፍ ይዞ ሲቀርብ መልአክም አልችልም አለ። የሆኑ ትላንትና በእነሱ ዘመን በጣም ታዋቂ ናቸው የተባሉትም እሱ ጋም ይዞ ሲሄድ መጽሐፉን ሊፈቱ አልቻሉም። ቤተ መቅደስ ውስጥ ለረጅም ዘመን የክህነት አገልግሎት ያገለገሉ እነሱም ፊት ጥቅልሉን መጽሐፍ ይዞ ሲሄድ ሊፈቱት አልቻሉም። ትርጉሙም አልገባቸውም። በሰባት ማኅተም ተዘግተዋል። ነገሩን የሚፈታ የለም፣ በሰማይም በምድርም አልተገኘም የሚል ቃል ታነባላችሁ። ዮሐንስም ሁሉን ፈልገው ሲያጣ ይሄ ኬዝ የሚያስለቅስ ኬዝ ነው። ያለመፈታቱ የሚያስለቅስ የሚያስነባ ኬዝ ነው። የህይወት ጉዳይ ነው። የነፍስ ጉዳይ ነው። ዮሐንስም ወጣ አለና ከከተማ ብቻውን ስቅስቅ ብለው በእግዚአብሔር ፊት አለቀሰ። እያለቀሰ እያለ ግን አንድ ድምፅ መጣ። እያለቀሰ አንድ ድምፅ መጣ። አጆማካም እያለቀሰ ትላንት ሐዋርያ ነኝ ስትል አልነበር? ነብይ ነኝ ስትል አልነበር? ትንቢት ታመጣ አልነበር? ምን ነው ታዲያ የራስን መፍታት አቃተ? ምን ነው አንተ ይሄንን መቻል አቃተ? የሚሉ እያለፉ እያለቀሰ፣ አንዱ ግን ከሽማግሌዎች መካከል ማንም ያልነካካውን ድምፅ ይዞ መጣ። ማንም ጋር ያልደረሰውን ድምፅ ይዞ መጣ። ማንም ጋር ያልታየ መገለጥ ይዞ መጣ። ማንም ሰፈር ያልተሰማ ሪቨሌሽን ይዞ መጣ። ምንድነው እሱ? ለአንድ ሰው እንዲህ ብዬ ተነብያለሁ። ማንም ያልነካካውን መልካሙን በረከት ትቀበላለህ። የማንም እጅ ያልያዘውን በረከት ትቀበያለሽ። ማንም ያልዳሰሰውን መዳሰስ ትጀምራለህ። አሜን ትላላችሁ? ማንም ጋር
ያልደረሰው ድምፅ አልቃሻው ዮሐንስ ጋር እየበረረ መጣ። እየበረረ የመጣ ድምፅ ምን እንዳለ ታውቃለህ? ዮሐንስ ጋር እንደደረሰ ስሙን አልጠራም። ዮሐንስ ምንድነው ምን ሆነ ነው አላለም። ዮሐንስን ሲያየው ድምፁ ሲመጣ እንዲህ ነው ያለው ሽማግሌው፣ አታልቅስ፣ ከዙ ገብቶኛል፣ አታልቅስ። ድሮም ምድር ላይ የለም ይሄንን የሚፈታ፣ አታልቅስ። ድሮም አይቻልም ለዶክተሮች፣ አታልቅስ። አንድ ግን የሚችለውን ይዤ መጥቻለሁ። ከአራቱ ሽማግሌዎች መካከል እየበረረ የመጣው እንዲህ ነው ያለው፣ ይሄኛውን አለ መጽሐፉን ወስደው ሰባቱን ማህተብ ሊፈታ ድል የነሳ አንድ የይሁዳ አንበሳ አለ፣ አንድ የታረደው በግ አለ፣ አንድ የናዝሬቱ ኢየሱስ አለ። እሱ ፈቶታልና አታልቅስ። እያስለቀሰ ያለውን ከዝ ምድር አልቻለችም፣ የምድር ሲስተም አልቻለችም። አንድ ከሰማይ የመጣው ግን ችሎታል። እርሱም የይሁዳ አንበሳ ይባላል። መጽሐፉን ወስዶታል፣ ማህተቡንም ፈቶታል። አታልቅስ። እሱ ከዳዊት ዘር ነው፣ የሚበራ የንጋት ኮከብ ነው። አይኖቹ የእሳት ነበልባል ነው። ደረቱ እንደ ወርቅ ታረቃ የታጠቀ ነው። አንድ ሰው ቤቴ በረከት ይግባ። ልተንብይ በነቢያት መንፈስ፣ ልናገር በነቢያት መንፈስ። በቅምቅም አያት ያልተቻለ በአንተ ዘመን የይሁዳን አንበሳ ኢየሱስን ይዘሽው የማይቻለውን ትችለዋለህ፣ የማይያዘውን ትይዘዋለህ። ብድግ በልና አሜን በለኛ። አይዞህ፣ መጽሐፉ ተፈቷል። ያስለቀሰ ጉዳይ ተፈቷል። ያስጨነቀ ጉዳይ ተፈቷል። አንድ ሰው ዞር ብሎ ተፈቷል የኔ ጉዳይ ይበል። የኔ ጉዳይ ተፈቷል በል እስቲ። ኢየሱስ ፈቶታል በይ እስቲ። ነገሩ ተለቋል በይ እስቲ። አንዴ ከሰማይ የመጣው ድምፅ በይ ነገሬን ሰርቶታል፣ ያስለቀሰኝን ፈቶታል። ጮክ በሉና ተፈታ በሉ እስቲ። ተፈታ፣ ያ ኬስ ተፈታ፣ ያስለቀሰ ምዕራፍ ተፈታ፣ ተፈታ። ይቻላል። ያንቺ አምላክ ይችላል። ያንተ አምላክ ይችላል። ዮሐንስን ያስለቀሰ ጉዳይ መፍታት ይችላል። የቀድሞ ነቢያትን ያስለቀሰ ያንተን ጉዳይ መፍታት ይችላል። ይችላል እንዳልሽው ነገርሽን ሰርቶ ያሳይሻል። አበጃጅቶ ያሳይሃል። ሰራርቶ ያሳይሃል። መልእክት አለኝ። ያለቀሳችሁ ሰዎች፣ አይቻልም ያላችሁ ሰዎች እግዚአብሔር እንዲህ ይላችኋል፣ ነገሩን እፈታለሁ ይላችኋል። ያስጨነቀሽን እፈታለሁ ይላል ጌታ። እፈታዋለሁ ይላል ጌታ። እፈታዋለሁ ይላል ጌታ። እፈታዋለሁ ይላል ዛሬ ማታ። ዞር በሉና ለካስ የሚችል አለ በሉ። የሚችል አለ። ንገረው የኔን ጉዳይ የሚችል አለ፣ የሚሰራ አለ፣ የሚፈታ አለ፣ የሚነቃቅል አለ፣ የሚያበጃጅ አለ፣ የሚገነባ አለ። ይችላል ኢየሱስ፣ ይችላል ያንቺ ጌታ፣ ይፈታዋል። አጠገባችሁ ያለው ሰው ገፍተር አድርጉና ይችላል በሉ። ይችላል። ንገሪው፣ ድገሚው እስቲ። አረ ሃሌሉያ፣ አረ ሃሌሉያ። እንግዲያውስ እዛ ጎጆ ውስጥ የተቀመጠው ሽባ ማድረግም መፍታትም ከቻለ የኔ ኢየሱስ ከትውልድ የተሰወረውን ከጠቢባን የተሰወረውን ፈቶ ለክብር ያበቀዋል። ዋቀዮ ነሞታ ባየዳ ወነኒ ከምኒ ሂኩ ጀልቀቤራ አጃማ ክሩፋል ታንያ እንደንዳሙ ከንጀተሱን ዋቀዮፍ ደንዳሜራ እንደንዳሙ ከንጀተሱን ዋቀዮፍ ደንዳሜጅራ ደንዳሜጅራ። ያቃታችሁ አላችሁ፣ እያስለቀሳችሁ ያለው ኬዝ አለ። ይሄው ለይሁዳ አንበሳ ለጌቶች ሁሉ ጌታ መጽሐፍን ወስዶ ሰባቱን ማተብ ለፈታ አርዲል ኮርድ እሱ ድል ነስቶታል፣ እሱ ፈቶታል። ያንተ ጉዳይ ተፈቷል። የታሰረ ሰፈር ላይ የለም ያንተ ጉዳይ። ራእያችሁ ተፈቷል፣ ህልማችሁ ተፈቷል፣ ስራችሁ ተፈቷል። የጌቶቹ ጌታ እርሱ ነገሮቻችሁን ፈታቶታል። አሜን በሉ። ስለዚህ እንደ ተፈታ ሰው ይሄ የመጨረሻው ትንቢቴ ነው። 7 ጊዜ ተፈቷል እንላለን። 1 2 3
4 5 ተፈቷል። ተፈቷል። የምድራችን ነገር ተፈቷል። ያንቺ ነገር ተፈቷል። የትዳርሽ ኬስ ተፈቷል። አታልቅሱ፣ ጉዳዩ ተፈቷል። አታልቅሺ፣ ጉዳዩ ተፈቷል። አታልቅስ፣ ነገሩ ተፈቷል። ኦል ካማርቴ ዋቴቨር የትኛውም ይሁን ይሄ ድምጽ በአድራሻ መጥቷል። ይሄው ተፈቷል። መንዝረው ለምትፈልገው ነገር መጠቀም ትችላለህ። መንዝረሽው ለፈለግሽው ነገር መጠቀም ትችላለሽ። ነገሩ ተፈቷል።